መቅሰፍት ሲመታ ከአላህ ዘንድ በዚህ ወቅት ነው፣ በዚህ ጊዜ ነው። የሁድ ህዝቦች፣ የሷሊህ ህዝቦች፣ የኖህ ህዝቦች፣ የሉጥ ህዝቦች ሁላቸው ሐታ መሲሁ ደጃል የመጨረሻው ዘመን ላይ ሐሰተኛው መሲህ ተነስቶ ፈተና የሚሆነው በትውልድ ላይ ሁሉ ያ የሚቀሰፈውና የሚጠፋው መቼ ነው ከተባለ የንጋቱ ወቅት ላይ ነው። ነቢዩላህ ዒሳ ዓለይሂ ሰላም የሱብሒ ወቅት ላይ ሶላትን ለመስገድ ልክ ንጋቱ ላይ ነው የሚወርዱት ከሰማይ በመላእክት ታጅበው። ዒሳ ዓለይሂ ሰላም የዘመኑ ፍጻሜ ከመድረሱ በፊት የሱብሒ ወቅት ላይ ልትሰግዱ ባላችሁበት በተዘጋጃችሁበት በሌሊቱ ወቅት ላይ ይወርዳል አሉ። የዛኔ ቀጥታ እንደወረደ በመላእክት ታጅቦ ወደ ቤተል መቅደስ ይመጣል። የእቲ ኢላ ቤተል መቅደስ፣ ወደ ቤተል መቅደስ ይመጣል ዒሳ ዓለይሂ ሰላም። ከዚያ በኋላ የሱብሒን ሶላት ይሰግዳል። ወዲያውም ደጃልን ፍለጋ ይወጣል። ይወጣል ፈየራሁ አሉ ነቢ ሰለላሁ ዐለይሂ ወሰለም። ልክ ደጃል ወደ ቤተል መቅደስ እየመጣሉ አቡ ዳውድ ላይ በተዘገበ ሐዲስ ቤተል መቅደስ ላይ ያሉ ሙስሊሞችን አዛ ለማድረግ ይመጣል ሐሰተኛው መሲህ። የዛኔ ዒሳ ዓለይሂ ሰላም ደግሞ ሱብሒን ሰግደው ይወጣሉ ቀጥታ እሱን ፍለጋ። ልክ ሲወጣ ፊት ለፊት ይተያያሉ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ፈየራሁ ያየዋል አሉ። በሚያየውም ጊዜ ያውቀዋል ሐሰተኛው መሲህ እውነተኛውን መሲህ። فعندما يراه يذوب كما يذوب الملح عندما يضع في الماء ሐሰተኛው መሲህም እውነተኛውን መሲህ ዒሳን በሚያዩ ጊዜ ልክ ጨው ውሃ ውስጥ በሚገባ ጊዜ እንደሚቀልጠው እርሱም ይቀልጣል። ፈየርጅፍ ይርገፈገፋል ሐሰተኛው መሲህ። ፈየህሩብ ያመልጣል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ምን ያሉ? ወለው ተረከሁ ለዛበ አሉ። እንዳው መሲሁ ዝም ብሎ እያየ ጸጥ ቢለው ኑሮ ይቀልጥ ነበር አሉ። ዒሳ ዳግም በሚመጣ ጊዜ ይዞት የሚመጣው አንድ ድንቅ ተአምር ነው ይሄ። እሱም ምንድነው? ጠላትን በሚያይ ጊዜ ይቀልጣሉ እነዚያ ጠላቶች። መሲሁ ዒሳ ዓለይሂ ሰላም አይኑ በጠላት ላይ እሳት ነው። የዛኔ ማንም ጠላት ቀርቦ ጫፉን እንዳይነካው፣ ከዚህ በፊትም አልነኩትም፣ ማንም አይሁዳውያን ወንበዴ አልነካውም፣ ወደፊትም ጫፉን እንደማይነኩት አላህ ይናገራል። ገብቷቸዋል። ወለው ተረከሁ ለዛብ አሉ። ያ ሐሰተኛውን መሲህ ዝም ብሎ በማየት ብቻ ቢተወው ይቀልጥ ነበር አሉ። ነገር ግን እንዲገለው ተወስኗል እና ፈየህሩብ ደጃል ወዲያው ይሸሻል አለ። ማንንም አይሸሽም ደጃል ዒሳን ብቻ ነው የሚሸሸው። ወእስያው ያውቀዋል ገና። ፈየትበዑ ዒሳ አሉ። ዒሳም ይከተለዋል አሉ። ፈየቁሉ ለሁ እንዲህ ይለዋል፣ ላ ተህሩብ ምኒ ከእኔ አትሽሽ፣ ኢነ ሊ ደርበተን ዐለይክ ለእኔ በአንተ ላይ የተወሰነችልኝ አንዲት ምት አለች፣ ከዚያች አትሸሽምና ይለዋል። ወዲያውም በአንድ ምት ብቻ ይገድለዋል አሉ ነቢ ሰለላሁ ዐለይሂ ወሰለም። ፈየድሪቡሁ ፈየቅትሉሁ ቢደርበትን ዋሒዳ ይከተለዋል፣ በአንድ ምት ብቻም ይገድለዋል አሉ። ቦታቸዋል። ይህን ካደረገ በኋላ ዒሳ ዓለይሂ ሰላም ምን ያደርጋል ከተባለ ቀጥታ ወደ መካ በመሄድ ሐጅና ዑምራ ይሰራል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ይህንን ሶሒህ ሙስሊም ላይ ተናግረዋል። መሲሁ ቀጥታ ደጃልን ከገደለ በኋላ ወደ መካ በመሄድ ሐጅ ይሰራል፣ ዑምራ ይሰራል። ያን ካደረገ በኋላ የመጣበትን ትልቁን ዓላማ ይጀምራል። እርሱም ምንድነው? አዳዕወቱ ኢለል ኢስላም፣ ሰዎችን ወደ ኢስላም ጥሪ ያደርጋል። ወየድዑ ናስ ኢላ ዲኒላህ አሉ ነቢ ሰለላሁ ዐለይሂ ወሰለም። ሰዎችንም ሁሉ ወደ አላህ ዲን ይጣራል የዛኔ አሉ። የዛኔ ታዲያ ማንም ሁሉም ይቀበሉታል፣ ሁሉም ያምናል። ምክንያቱም መሲሁ ዳግም ሲመጣ ጊዜ ሁሉም ያምናል። አላህ ቃል በቃል ይህን በቁርአን ላይ ይናገራል። ለአንዱ ለአምላክ ብቻ እንዲገዙ ያደርጋቸዋል የዓለማትን ህዝብ ሁሉ መሲሁ። ነቢ ሰለላሁ ዐለይሂ ወሰለም ፈየኡሙኩም ቢኪታቢላሂ ወሱነቲ አሉ። የዛኔም በእኔ ቁርአንና ሐዲስ ያስተዳድራቸዋል አሉ። ይቅርታ፣ በአላህ መጽሐፍ በቁርአንና ወቢሱነቲ በእኔ ሐዲስ ያስተዳድራቸዋል አሉ።